ወንድሜ ወስዶ መንገድ ላይ ጣላት። የተጣለችው ልጅ አንቺ ነሽ። እንዴት ናት ማማ? ሰላም እንዴት አየሽው? ህፃኑም እንዴት ነው ብላ እናቷን ትጠይቅ። ኦ እኔ ሲሄድ ዳጣ እዛ ቁጭ ብላ አላገኘኋትም። ምን ለምን አለው ዳጣ ከደረጀ ጋር ነው የወጣችው እያላችሁ እሷ እዛ ናት። እኔ ሳገኛት እንዴት እንደደነገጠች የእውነት መናገር እኔም ደነግጫለሁ። ምን ማለት ነው እሷ ማለት ስትል ምን ማለት ነው ማለት አንቺም ለምን ደነገጥሽ እሷም ለምን ደነገጥ ብዬ እኮ ነው። እውነት ለመናገር ምናልባት ድንገት ስለሄድኩባችሁ ይመስለኛል። እውነት መናገር ምናልባት ድንገት ስለሄድኩ ይመስላችኋል። ዳጣ በጣም ደንግጣ ነበረች። ግን እማዬ ሰላምና ዳጣ እናትየዋ ደግሞ ምን ሰላምና ዳጣ በቃ ተይው አንቺ እውነቱን ንገሪኝ። በሆድሽ መያዝ ጀመርሽ? እስካሁን አልመጣሽም አይደለ? እስኪ እደውይላት። ምን እሺ እማዬ ብላ ለዳጣ ስልክ ስደውልላት ስልኳን አታነሳም ነበርና ማማ ስልክ አታነሳም ስል ምን መሽቷል እኮ እንደው ቀድማ መግባት አለባት። ቤት ውስጥ ካለች እንደ ልጅ መታዘዝ አለባት። በጣም ወጣ አብስታለች ዳጣ። ይሄ ደግሞ አባዬ ምን ቢያጠፋ ነው ይቅርታ ማድረግ ማትቺ? ይሄው ደግሞ ስለ እውነት አስቤ አላቅም። ግን ይመስለኛል አንደኛው ሴቶቹ አንድ ነገር ያስፈራል። እኔ ግን እንደ ራሴ በሁለት ነገሮቹ ይቅርታ ማድረግ አልችልም። ኤቢ ደግሞ በምን እማዬ? በአንደኛ ምክንያት ቢመታ እጅ በኔ ላይ ቢነሳ በፍጹም አብሮ መኖር አልፈልግም። ምክንያቱም የሚመታኝ ባል ለመሆን አይችልም። የእውነቱን ዛሬ የመታን ነገ ደግሞ ሊተኮስብኝ ይችላል። እኔን እየመታኝ ከኔ ጋር መቀጠል አይችልም። ያኔ ሁሉም ነገር ያበቃል። ኤቢ ደግሞ እሺ እማዬ ሁለተኛውስ ደግሞ ምንድን ነው? ሁለተኛው አንቺ መናገር ትችያለሽ ስትል ኤቢ ደግሞ አልችልም እኮ ነው። የትኛው ሴት ብትሆን ኮምፕሮማይዝ ማድረግ ነገር ነው። ኤቢ ደግሞ ምንድነው? እሺ እማዬ ምንድነው? ባልሽ ባንቺ ላይ ሌላ ሴት ቢደርብብሽ በምንም አይነት ምክንያት ይቅርታ ማለት የለብሽም። ኤቢ ደግሞ አንድ ቀን ቢሆንስ በአንድ ቀን ቢሳሳትሽ እያለች ነበረ። አንድ ቀን አጋጣሚ የሚባል ነገር የለም። ባለትዳር ወንድ የሚሳሳተት መንገድ በጣም ጠባብ ናት። ምክንያቱም ቤቱ ሚስቷም አለች። ገባሽ? ምናልባት ሰው የሚሳሳትበት ምክንያት በጣም ጠባብ ሊሆን ይችላል። ሁኔታውን አይተሽ ይቅር ልትይ ትችያለሽ። እና አባዬ አንድ ቀን አንድ ሴት ጋር ቢሳሳት ይቅርታ ታደርጊዋለሽ? ሳቀችና ደሪያ አይሳሳትም። ጉድሽ መሻወ እንኳን በተግባር ሳይሆን በሀሳቡም ቢሆንም አይሳሳትም። ደግሞ ቢሳሳትሽ እማዬ? አይሳሳትም አልኩሽ እኮ። ይኸውልሽ ደረትሽ የምትነፊበት የምትኮራበት አባት አለሽ። ማርታ ደግሞ በፍጹም አይሳሳትም ስል ኤቢ ደግሞ እማዬ ሰው በፍጹም ሙሉ አይሆንም እና ሰዎችን ሁሉን ሙሉ አድርጎ ማሰብ በጣም ይጎዳል። ወዴት አባትሽን ያማሽል ነው? አባዬ ቢሆንም እንደማንኛውም ሰው ሊሳሳት ይችላል። ስለዚህ ለአንድ ቀን ቢሆን እንደዛ ብሎ ማሰብ ጥሩ ነው። አይሊቨር ሰው የወለደው ይበለጣል ያደርግልሽ እናቷ ልጇን ማርታ። እሺ ይሁን። ለማንኛውም ዳጣ ወታ ማምሸቷ ነው። እንደመጣች ንገሪያት። በጣም ወጣ ማለት ምን አበስታለች ዳጣ። ወይ ናታን ወደ ክላስ ወጥቷል ስትል ኤቢ ደግሞ በጣም ከባድ ቀን ነው አመሻሁ ሻወር ሄጄ ልግባ ብላ እናቱ ያ ስትነሳ እማዬ ናታን ጋር ሊሄድ ስትል አያርፈሽ ቁጭ በይ
ናታንዬ ሰላም ደውላ ቤቱ ደህና ነው ስል ምንድነው ደህና ነኝ የምትዩ ችግር ተፈጥሯል እንደ ናታን ብሎ ሲጠይቃት ይፈጥር ሰላምዬ ድምፅሽ በጣም ተጨንቋል ችግር አለ እንዴ ዛሬ አረፋዱ ላይ ዳጣና ጋሽ ከኔ ጋር ያሉ ኢትዬ መታ ነበረ ኢትዬ ግን ጋሽን አላያቸውም ቶሎ ብለን ይዘን ወጣን እና ለዳጣ እኔ እናቴ እንደምሆን መናገር ፈልገው ነበረን ግን አላወራንም ስል ናታን ደግሞ ዳጣና አባቴ ጋሽ እኮ እዚህ የሉም ስል እባክህ የት ይሄዱ ዛሬ ሳናግራት አልውልም ነግሯት ችግር ተፈጥሯ ሲሆን ይሁን ናታን ደግሞ አላቅም ሁለቱም የሉም ያለ ነበር እባክህ ናታን ልጅ አንድ ነገር ሆና እንዳይሆን እባክህ ናታን እየደውልላቸው ፈልጋቸው ናታንም ደጋግሞ ሲደውል ስልክ አያነሳም እንግዲህ ናታን ሲደውል አባትየው አነሳና ይኸውልህ በአስቸኳይ መቅረጽ ሆስፒታልና አለን ማንንም እንዳትናገር ለማርታም ለቢኒም ማንንም እንዳታወራ እሺ አባዬ ምን ልጄ ልምጣ ስል ማንም ሰው ሳላየሽ ልክ ብለህና